አንተ ደካማ ወይም ሰነፍ አይደለህም። ጠዋት ተነስተህ እስከ ማታ ድረስ እየለፋህ ሕይወትህ አሁንም ባለበት ፈቀቅ የማይል ከሆነ ሳታውቀው የታሰርክባቸው ስውር ሰንሰለቶች አሉ። ብዙዎች እነዚህን ሰንሰለቶች እንደ ጣፈንታ ይቀበላቸዋል። አንተ ግን ከነሱ መካከል መሆን የለብህም። ዛሬ የምነግርህ ነገር የገንዘብ ችግርህን ብቻ ሳይሆን ማንነትህን ጭምር የሚቀይር ነው። አንዳንዴ ብቻህን ስትሆን ለምንድነው ለውጥ የራቀኝ ብለህ ትጠይቅ ይሆናል። ጓደኞችህ አልፈው ሲሄዱ፣ ቤተሰብህ አንተን በተስፋ ሲጠብቅ፣ አንተ ግን በኪስህ ባዶነትና በጭንቀት ስትታገል ይሰማሃል። ይህ ስሜት የሚመጣው ስላልሰራ ሳይሆን ድህነት በውስጥህ የገነባውን የአስተሳሰብ እስር ቤት ስላልሰበርከው ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ አብዛኛው ሰው ሊያያቸው የማይፈልጋቸውን ነገር ግን አንተን ወደ ኋላ እየጎተቱ ያሉትን 5 ስውር የድህነት ሰንሰለቶች በዝርዝር እነግርሃለሁ። እነዚህን ሰንሰለቶች እንዴት እንደምትበጥስ ካወቅ ከዛሬ ጀምሮ ወደ ስኬት የምታደርገው ጉዞ ፍጥነቱ ይጨምራል። እነዚህ ነጥቦች ከመጽሐፍ የተገኙ ብቻ አይደሉም። በዙሪያ ያሉ ስኬታማ ሰዎችን በማጥናትና እኔ ራሴ በሕይወቱ ውጣ ውረድ ውስጥ የተማርኳቸው እውነታዎች ናቸው። 5ቱ ሰንሰለቶች። ሰንሰለት 1 ነገ የሚል በሽታ። ድህነት የሚመገበው ያመለጡ ዕድሎችን ነው። አንተ ነገ ጀምራለሁ ስትል፣ ድህነት ግን ዛሬን ይበላል። ለምሳሌ አዲስ ቢዝነስ ለመጀመር ወይም አዲስ ክህሎት ለመማር እቅድ ኑሮህ ግን ገና ዝግጁ አይደለሁም ብለህ የተውከው ስንት ጊዜ ነው? የተግባር ሰው ሁን። ዛሬውኑ አሁን ካለህበት ቦታ ሆነህ ትንሿን እርምጃ ውሰድ። ሰንሰለት 2 የሌሎችን ይሁንታ መፈለግ። ሰዎች ስለኔ ምን ይላሉ ብለህ በፈራህ ቁጥር ሕይወትህን ለሰዎች አስተያየት በቅናሽ እየሸጥክ ነው። ለምሳሌ የምትወደውን ሥራ ከመስራት ይልቅ ሰዎች ትልቅ ሰው እንዲሉህ ስትል ብቻ የማይመጥንህን ኑሮ ትኖራለህ። የሰዎቹን ጩኸት ዝጋና የውስጥህን ድምፅ አዳምጥ። ስኬትህ የሰዎችን አስተያየት ራሱ ይለውጠዋል። ሰንሰለት 3 የፍጆታ ሱስ። ገቢህ ሳይጨምር ስልክህን፣ ልብስህን ወይም ቁሳቁስህን ለመቀየር የምትሮጥ ከሆነ አንተ የሀብታሞች የገቢ ምንጭ እንጂ ሀብታም አይደለህም። ለምሳሌ በባዶ ኪስህ አይፎን ለመያዝ የምታደርገው ጥረት አንተን ለዓመታት የድህነት እስረኛ ያደርግሃል። ወንድሜ፣ ከመግዛት ይልቅ መሸጥን፣ ከመጠቀም ይልቅ ማምረትን ልመድ። ሰንሰለት 4 አውቃለሁ ባይነት። መማር ካቆምክ ማደግ አቆምክ ማለት ነው። ሁሉንም አውቃለሁ የሚል ትዕቢት ትልቁ የድህነት ሰንሰለት ነው። ለምሳሌ አዳዲስ የቴክኖሎጂ ወይም የገንዘብ አያያዝ ዘዴዎችን በየጊዜው መማር አለብህ። ሁልጊዜ ተማሪ ሁን። በቀን ቢያንስ 30 ደቂቃ ስለ ራስህ ወይም ስለ አእምሮህ እድገት አንብብ። ሰንሰለት 5 የአካባቢ ተጽዕኖ። 5 ድሃ ጓደኞች ካሉህ 6ኛው ድሃ አንተ ነህ። ለምሳሌ ሁልጊዜ ስለ ኳስ፣ ስለ ፖለቲካ ወይም ስለ ሴት ብቻ የሚያወሩ ጓደኞች ስኬት አያመጡልህም። ከሚበልጡህና ከሚያነሳሱ ሰዎች ጋር ተቀላቀል። በመጨረሻም ወንድሜ፣ እነዚህ 5 ሰንሰለቶች ነገ ማለት የሰው ይሁንታ፣ የፍጆታ ሱስ፣ ትዕቢትና መጥፎ ጓደኛ በአንድ ሌሊት አይበጠሱም። ነገር ግን ዛሬ አንዱን መበጠስ ከጀመርክ ወደፊት ማንም ሊያቆምህ አይችልም። አንተ የተፈጠርከው ለታላቅ ነገር ነው። በድህነት ሰንሰለት ታስረህ እንድትሞት አይደለም። ይህን ቪዲዮ ከወደድከው ላይክ አድርገው። ለተጨማሪ መሰል ይዘቶች ሰብስክራይብ አድርግ።